አፊኒ ሚዲያና ኮሙኒኬሽን በአዲስ ይዘት በአገር ደረጃ በተለይ የሲዳማ ክልል ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንዲሁም በልዩ ልዩ ኩነቶች ሽፋን በመስጠት በህትመትና በዲጂታል አማራጮች መረጃዎችን ሲያደርስ፣ ዘገባዎችን ሲሰራ፣ ትንታኔ ሲሰጥ፣ በየዘርፉ የምሁራንን አስተያየት በማከል የህዝብን ጥቅም ማዕከል በማድረግ በርካታ ስራዎችን እየሰራ እንደሆነ ይታወቃል። በህትመት በይዘትም በአቀራረብም ልዩ የሆነውን አፊኒ መጽሔት የሲዳማን ባህል፣ ስነ ጽሁፍ፣ ታሪክ፣ የኢንቨስትመንት እድሎችን ለማስተዋወቅ በ3 ቋንቋ ቃለ መጠይቆችን ጨምሮ ልዩ ልዩ አዝናኝና አስተማሪ ዝግጅቶችን ለተደራሲያኑ በማድረስ ውጤታማ ስራ ሰርቷል። ከዚህ በተጨማሪ የተለያዩ ኢቨንቶችን በማዘጋጀት ቱርና ትራቨል እንዲሁም ሃይኪንግ በማዘጋጀት ከክልል ደረጃም አልፎ በአዲስ አበባ ብዙ ደማቅ አሻራዎችን አሳርፏል። በብዙ ፈተናዎች መካከል በመጽሔት ህትመት እስከ 7ኛ እትም የደረሰው አፊኒ ሚዲያ በሀገር ደረጃ የግል ሚዲያ ኤዲቶሪያል ህጎችን በሚፈቅደው መንገድ ህብረተሰቡን ከማገልገል ጎን ለጎን ሀገርን ለመገንባት በሚዲያው ዘርፍ በሚደረገው አስተዋጽኦ የበኩሉን እየተወጣ ይገኛል። ለህብረተሰቡ ሁለንተናዊ ልማት በተለይ በሚዲያና ኮሙኒኬሽን ዘርፍ የድርሻውን የመወጣት ዓላማን አንግቦ በህግ የተመሰረተው አፊኒ ሚዲያና ኮሙኒኬሽን ከ7 ለተሻገሩ ዓመታት ወቅታዊ መረጃ፣ የዜጎች ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ፣ የዜጎች ፍትሃዊ ተጠቃሚነት እንዲረጋገጥ የበኩሉን ከማበርከት ባሻገር የትምህርትና የሥራ ዕድሎችን መረጃዎችን በማጋራት ዘርፈ ብዙ ስራዎችን እየሰራ ይገኛል። ከዚህ መነሻ ሚዲያችን የተደራሽነት አድማሱን በማስፋት ዘመኑ የደረሰበትን የሚዲያ ስልትና ቴክኖሎጂ በመጠቀም እንዲሁ ለተመልካች ለአድማጭና ለአንባቢያን ምቹ ሆኖ ለማቅረብ አፊኒ ፖድካስት ስራ መጀመራችንን ስናበስር በታላቅ ደስታ ነው። በአዲስ ይዘት በክልላችን ይሁን በሀገር ደረጃ የሚስተዋሉ ማህበራዊ፣ ኢኮኖሚያዊ እንዲሁም ፖለቲካዊ ነክ ፕሮግራሞችን በተሻለ አቀራረብ በልዩ ሁኔታ የሚቀርብበት ይሆናል። ከአፊኒ ሚዲያ ኮሙኒኬሽን ጋር አብረው ይስሩ። ለሁለንተናዊ ልማት የግሎን ይወጡ። አፊኒ ፖድካስትን ይደግፉ። አፊኒ ሚዲያና ኮሙኒኬሽን ትኩስና እውነተኛ መረጃዎችን ለማግኘት ይከታተሉን።